ዛሬ በጣም ደስ ብሎኛል በጣም ማለት ነው። እና አሞኝ ስለነበረም ነው ሰሞኑን ትንሽ እየጠፋሁኝ የነበረው እና በጣም ደስ ብሎኛል። እያላችሁ በመጀመሪያ ስትገቡ በላይክ ሼር ሰብስክራይብ ለዚህ ቻናል አዲስ የሆናችሁ እንግዲህ የደወል ምልክቱን በማጥቆር ቤተሰብ ይሁኑ። እንደዚህ ደስ ደስ የሚል ዜና አቀርብላችኋለሁ። እኔ እህታችሁ እናትና ልጁ ወይም ፀሐይ ማለት ነው። ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እንዲሁም እንደየሰዓት አቆጣጠራችሁ ሰላምታዬ ይድረሳችሁ እያልኩኝ እንግዲህ ዛሬ በምን ምክንያት ነው ደስ ያለሽ ካላችሁኝ፣ ያው በፎቶ እንደምታዩት ትክክለኛ የራሷንም ባይሆን ላዋራችሁና ልነግራችሁ ከዚህ ቀደም ነግሬያችሁ ስለነበረ ልነግራችሁ መጥቻለሁ ማለት ነው። ይህ ማለት ምንድነው ካላችሁኝ፣ ከዚህ በፊት እንደነገርኳችሁ ክፍል 1 ክፍል 2 ክፍል 3 እያልኩ ሰርቼላችኋለሁ። ይሄው ደግሞ ክፍል 4ን ይዤላችሁ መጥቻለሁ ማለት ነው። ምንድነው ሆዳችንን ቆረጠን ፈለጠን ታይንገሪን ታላችሁኝ፣ ይሄ ነገር የማን ነው? እንዴት ነው? ለማንስ ነው? ምንድነውስ ካላችሁ እንግዲህ ዛሬ እምነግራችሁ ይሆናል ማለት ነው። ለማንኛውም ቪዲዮውን ከመጀመር እስከ መጨረሻ ድረስ እንድታዩት በአክብሮት እጠይቃለሁኝ። ውድና የተከበራችሁ ቤተሰቦቼ በድጋሚ እንዴት አመሻችሁ? እንዴት ዋላችሁ? እንዴት ሳረፈዳችሁ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ወደ ጉዳይ አልፋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ ዳይ ወደ ቪዲዮአችን ማለት ነው። እስከ ዛሬ ማነው ከስደት ወደ ሀገር ገባች፣ ተገናኙ፣ አወሩ፣ ለቤተሰብ ሽማግሌ ላከ፣ አስላከ ምናምን እያልኩኝ ሳወራችሁ ነበር ማለት ነው። የጓደኛዬ ባለታሪኳ ውዷ ጓደኛዬ ስሜን ሳታወጪ መስራት ትችያለሽ። ግን አንዳንድ ተስፋ የቆረጡ እህቶቻችን እንደኔ ደግሞ እድለኝነት ይኖራቸውና ይታደሉና ከውሸት ነፃ ወጥተው በእውነተኛ ታሪክ ይመሰረታሉ ብዬ ተስፋ ስለማደርግ ነው ይህን ነገር የምነግርሽ እያለች ያው እንግዲህ በስልክ እናወራለን፣ ብዙ ነገር እናወራለን፣ እንጫወታለን፣ በጣም ብዙ ነገሮች እናወራለን ማለት ነው። ያ ማለት ምንድን ነው እንግዲህ ውዷ ጓደኛዬ የዛሬ 4 ወይም 5 ወር ከስደት ወደ ሀገር ገባች። የሆነ ልጅ ተዋውቃ በኦንላይን ብያችሁ ነበረ። አወራሩም ስነ ስርዓቱም ሁሉም ነገር ደስ የሚል ነው እያለ እንደነገረችኝ ነግሬያችኋለሁ ማለት ነው። ያ ማለት እንግዲህ እውነተኛ ሰውም አለ፣ ውሸተኛ ሰው እንዳለ ሁሉ እውነተኛ ሰው አለ ማለት ነው። እንግዲህ ጓደኛዬ ሀገር በገባች በ5ኛ ወሯ ባልሳሳት ማለት ነው። እርግጠኛ ነኝ 5 ወር ይሆናታል፣ ወይም 4 ወር ወይም 5 ወር ነው የሚሆነው፣ እርግጠኛ አይደለም ወሩን። እንግዲህ በዚህ አጭር ጊዜ ውስጥ ሀገር ገብታ ለሙሽርነት በቅታለች። እስካሁንም ድረስ ያላት የሽርሽርና የህይወት ደስታ በጣም ጥሩ እንደሆነ ነበር የምትነግረኝ። እንግዲህ ሰርጋቸው ለዚህ በቅቶ እንደዚህ ለመዳር አብቅታለች ማለት ነው። ያው ጾሙ ሳይገባ እንጋባ ተብሎ ተጋብተዋል። እንግዲህ በህዳር ሰርግ አለ ወይ ካላችሁኝ፣ አዎ አለ አለ። ያው የገና ጾም ከመግባቱ በፊት ማለት ነው። እና ቤተሰቦቼ እንግዲህ ባለታሪካችን እህቴ ጓደኛዬ ስም መጥቀስም አልችልም። ያው እዚህ ጋር የምታውቁም አላችሁ ማታውቁም አላችሁ። በእርግጥ ስደት ስንኖር አብዛኛውን እንተዋወቃለን፣ በስልክም በቲክቶክም በቃ በምንም ስለምተዋወቅ ስም አታውጭ ብላኛለች፣ ፎቶ ማትለጥፊ ብላኛለች። ያው እንግዲህ የሌላ ሰው ፎቶ ብጠቀምም እውነታው ታሪካዊ ይሄ ነው ማለት ነው። እንግዲህ ውድ ጓደኛዬ እንኳን ደስ አለሽ፣ እንኳን ለዚሽ ቀን አበቃሽ። ማንኛችንም ሴቶች በጉጉት የምንጠብቃት የመጀመሪያ ቀንና እንግዲህ ለደስታችን ምክንያት ብለን የምንሰይማት የሰርጋችን ቀን ናት ማለት ነው። ለዚህ ቀን ስላበቃሽ በጣም ደስ ብሎኛል። እንኳንማ ለዚሽ ቀን አበቃሽ እያልኩኝ እንግዲህ ጓደኛዬ በዚሁ ቪዲዮ ላይ ደስታዬን እገልጽልሻለሁ። ያው ገብተሽ እንደምታዩ ስለማቅ ነው ይሄንን መልእክት ማስተላለፍልሽ።
ትናንትና ቪዲዮውንም እንደምሰራ ነግሬሻለሁኝ። ትናንት ወዲያ ሰሪው ስትይኝ አሞኝ ስለነበረ ነው ትንሽ ያልሰራሁትኝ። አንቺም ደግሞ በስልክ ለማውራት ብዙ ጊዜ አልነበረኝም ማለት ነው። እንግዲህ ውዷ ጓደኛዬ አንቺ ለዚህ ደስታ ያበቃሽ አምላክ ሁሉም በስደት ያሉ እህት ወንድሞቼ ይሄንን ነገር ይመኛሉና ድንገተኛ ደስታ ላንቺ እንደሰጠሽ ለሁላችንም ያድለን እላለሁ ማለት ነው። ምክንያቱም አንዳንዴ በውሸት ዓለም የተከበቡ ሰዎች ስናወራ እንኖርና አብዛኛው የውጭ ሀገር ሴቶች ሁሉንም ሰው ለማመን በጣም ይከብደናል ማለት ነው። እውነታው ያ ስለሆነ ነው። እና ቤተሰቦች እንግዲህ እህቴ ይሄንን ታሪክ ለማየት ለዚህ ቀን ለመታደል ብዙ እምነት አልነበራትም ማለት ነው። ሀገር ለመግባት እሱ ሳይሆን ምክንያቷ የራሷ ምክንያቶች ነበሩ ሀገር እንዲገባ ያደረጓት። እሷውም የምገባው ላንተ ስል ነው ብላ ነበር የዋሸችው እንደነገርኳችሁ ማለት ነው። ነገር ግን አሁንም የገባችው ላንተ ስል ነው እንዳለች እውነቱን አልነገረችውም። ክርስትናው እስከሚመጣ ነው የምትጠብቂው እውነቱን ለመንገር እያልኳት ነበረ እኔም ማለት ነው። ስለዚህ አንዳንዴ ትንሽ የምንላቸው ውሸቶች ዋጋ እንደሚያስከፍሉን አንርሳ ማለት ነው። ነገር ግን ሀገር የገባችው ለሱ ሳይሆን ለራሷ ጉዳይ ነበረ። ነገር ግን እግዚአብሔር ደግሞ የልቧን አይቶ ፍላጎቷም ስለነበረ አግብታ ቤተሰቦቿን ማስደሰት በቃ ዓለሟን ማየት ትፈልግ ነበረ ሁሌ ስናወራ ማለት ነው። ግን እኔ ዓለሜን ለማየት እና ቤተሰቦችን ለማስደሰት የኔን ሰርግ ጉድ ጉድ ብሎ ለመሰረግ ይታደሉ ይሆን ብላ ታዋራኝ ነበረ። ረጅም ዓመት ስደት ላይ ከመኖሯ የተነሳና ሀገር ላይ ምንም ነገር ካለመኖሯ የተነሳ በጣም ነበር የምታዝነው። ስለዚህ እግዚአብሔር አምላክ ፈቅዶና ወዶ ደግሞ ለዚህ ጊዜና ለዚህ ደስታ አብቅቷታል። እግዚአብሔር ይመስገን። ለለለለለለ በድጋሚ እንኳን ደስ አለሽ የአብርሃምና የሳራ ጋብቻ ያርግልሽ እያልኩኝ ውዷ ጓደኛዬ በቀጣይ ቪዲዮ ደግሞ ወልጄ ለክርስትና ብለሽኝ የምሰራ ያደርገኝ። እንግዲህ ለዛ እንዲያበቃኝ ጸሎቴን እያደረኩኝ አንቺም ደግሞ ያማረና የሰመረ ትዳርሽ የአብርሃምና የሳራ እንዲሁም ደግሞ ፍጻሜው ያማረ እስከ ሕይወታችሁ ፍጻሜ ድረስ አንድ ላይ የምትሆኑ እንግዲህ ለቤተ ክርስቲያን ለደጀ ሰላሙ ለስጋ ደሙ የሚያበቃሽ ባለቤት እንዲሆንልሽ አልጠራጠርም። እና ደግሞ እግዚአብሔርን አጥብቄ ላንቺ የምጸልየው ማግባት ብቻ ሳይሆን መጨረሻው ሲያምር ነው ደስ የሚለውና ውዷ ጓደኛዬ መጨረሻው ያማረ እንዲሆንልሽ እየተመኘውኝ እንዲሁም የዩቲዩብ ቤተሰቦች ጥሩ ምኞታችሁ እንደምትገልጹላት ተስፋ አደርጋለሁ። ኮሜንት ስለምታይ ወይም ስለምታነብ ስለምትከታተል አሪፍ ኮሜንት አስቀምጡ። የሰው ደስታ የሚያስደስተው ለዚህ ቪዲዮ ጥሩ ኮሜንት እንዲኮምት በአክብሮት እጠይቃለሁ ማለት ነው። እርግጠኛ ነኝ ቤተሰቦች ደግሞ ምንም ነገር አያሳፍሩኝም። ስለዚህ ጥሩ ነገር እንደምትኮምቱላት እና እንደምታስቀምጡላት ተስፋ አደርጋለሁኝ። እንግዲህ ቤተሰቦቼ ውዷ ጓደኛዬ ለዚህ ቀን አብቅቷታልና እንኳን ደስ አለሽ እያላችሁ ደስታችሁ እንድትገልጹላት በደንብ ነው ማሳስባችሁ ምጠይቃችሁ ማለት ነው። እንግዲህ በጓደኝነት ለ3 ወር ለ4 ወር ወይም ለ5 ወር ተመቆየት በኋላ ለሰርግ በቅተዋልና እንግዲህ መጨረሻችሁ ይመር፣ በወንድ ልጅ ተባረኩ እያልኩኝ እንግዲህ ይምር ደስ ብሎኛል። በጣም ነው ደስ ያለኝ። አንዳንዴ ህይወት አትቀጥልም ስትሏት ትቀጥልና አትለመልምም ስትሏት ትለመልምና የምታጓጓ ትሆናለች። ገባችሁ? ተስፋ የቆረጠች ዛፍ ውሃ ስትጠጣ እንደምትለመልም የእሷ ህይወት ልክ እንደዛ ነው የሆነው ለእኔ እንዳወራችኝ ማለት ነው። እንግዲህ ጓደኛዬ ልክ የደረቀ ዛፍ ውሃ ጠጥቶ እንዳለመለመ የሆነ ህይወትሽ መጨረሻ ድረስ የለመለመ እንዲሆንልሽ ምኞቴ ነው። በጣም ማለት ነው። በጣም ለማንኛውም ሰው የምመኘው ምኞት ነው ይሄ ምኞት። ሁላችሁም በጎ ምኞታችሁን ጥሩ ምኞታችሁን በኮመንት ስር አስቀምጡላት። የምር እኔ በቻናሌ ስም እለምናችኋለሁኝ በፈጣሪ ማለት እንዳታሳፍሩኝ። ደስ ይበላት እስኪ
አንዳንዴ የሰው ደስታ የማያስደስተን ሰዎችም አለን እኮ። የሰው ደስታን የሚያስደስተን እንዳለን ሁሉ የሰው ደስታ የማያስደስተንም ስላለን እስኪ ደስታችሁን እንድታስቀምጡላት አደራ ላለሁኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮ በዚህ ያበቃል። ውድና የተከበራችሁ ቤተሰቦች ቸር ሰንብቱ፣ መልካም ጊዜ፣ መልካም ህይወት እያልኩኝ እዚህ ጋር እሰናበታችኋለሁ። ነገር ግን ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየኩኝ እለያችኋለሁ። እወዳችኋለሁ። ባይ ባይ።